ሰላም ቤተሰቦች፣ ዛሬ ወደ ኋላ 2000 ዓመታት ተጉዘን ዓለምን ከገዙ 4 ታላላቅ ኃይሎች መካከል አንዷ ወደ ነበረችው ኢትዮጵያ እንሄዳለን። የአክሱም መንግሥት በሮምና በፋርስ መካከል የሚገኝ የንግድ የኃይልና የስልጣኔ ማዕከል ነበር። ዛሬ የምንፈትሸው ግን ስለ ጦርነቱ ሳይሆን ዓለምን እስከ ዛሬ ድረስ ግራ ስላጋባው ድንቅ የምህንድስና ጥበብ። ያለ ዘመናዊ መሳሪያ እነዚህ ግዙፍ ሐውልቶች እንዴት ቆሙ? እነዚህ ሐውልቶች በዓለም ቅርስነት በዩኔስኮ የተመዘገቡ የሰው ልጅ ታላቅ አሻራዎች ናቸው። የታሪክ መጻሕፍት እንደሚነግሩን እነዚህ ሐውልቶች ከአንድ ወጥ ድንጋይ የተቀረጹ ናቸው። ቆሞ የምናየው ሐውልት 23 ሜትር የሚረዝም ሲሆን በአንድ ድንጋይ ላይ የ9 ፎቅ ሕንፃ ተቀርጾበታል። በሮች፣ መስኮቶችና ቁልፎች ሳይቀሩ በሚገርም ጥበብ ተሰርተዋል። ዩኔስኮ እንደሚለው እነዚህ ድንጋዮች ከጎቦድራ ተራራ በዞኖችና በሺዎች በሚቆጠሩ ሰዎች ጉልበት ተጎትተው መጡ ይባላል። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይነሳል። በመቶዎች የሚቆጠር ቶን የሚመዝን ድንጋይ በዝሆን ጉልበት ብቻ ሊቆም ይችላል? ዘመናዊ ሳይንስ አሁን ሌላ አስገራሚ መንገድ እያሳየን ነው። ጠንካራውን ድንጋይ በተፈጥሮ አሲዶች አቅልጦ እንደ ጭቃ የማለስለስ ጥበብ። በጥንት ዘመን የነበሩ መሐንዲሶች ድንጋይ አቅልጠው ደረጃ በደረጃ ወደ ላይ የመገንባት ከፍተኛ የኬሚስትሪ ዕውቀት ነበራቸው። ይህንን ሳይንሳዊ እውነት ዶክተር ሐኪም አበበች በሰፊው ታብራራዋለች። አባቶቻችን ድንጋይን እንደ ሰም የሚያቀልጥ ልዩ የእጽዋት ቅመም ነበራቸው። ሐውልቶቹ በዝሆን ተጎትተው አልመጡም፣ ይልቁንም ድንጋዩ እዚያው ባለበት ቀልጦ ነው የተፈለፈለው ትላለች። የአክሱም ሐውልቶች የታሪክ ብቻ ሳይሆን የጽናት ምስክሮች ናቸው። በጣሊያን ወረራ ወቅት አንደኛው ሐውልት በግፍ ተወስዶ ወደ ሮም ቢሄድም ኢትዮጵያውያን ባደረጉት ከፍተኛ ትግል በ2005 ዓመተ ምህረት ወደ ትውልድ ስፍራው ተመልሶ በክብር ቆሟል። ይህ ሐውልት የጥንቶቹ አባቶቻችን የጥበብ የሳይንስና የኢትዮጵያውያን የማንነት መገለጫ ሆኖ ለዘላለም ይኖራል። የታሪክ መጽሐፍቱን ወይስ ይህን የቀለጠ ድንጋይ ምስጢር ትቀበላላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ይህን የጥበብ ታሪክ ስለተከታተላችሁ አመሰግናለሁ። በታሪክ ጉዟችን ለመቀጠል ምዕራፍ ቻናልን ሰብስክራይብ ያድርጉ። ሰላም ሁኑ።